የምፈልገው ቦታ ላይ አልደረስኩም፣ ግን በፕሮሰስ ወይም በመንገዱ ላይ የተማርኩ ያለሁት ነገር ይሄ ነው። በተወሰነ መልኩ ልንገራችሁ፣ ከኔ ተማሩ። በተለይ አንትረፕረነር መሆን የምትፈልጉ ሰዎች፣ ቢዝነስማን መሆን የምትፈልጉ ሰዎች ማለት ነው። 3 ቢዝነሶች ፌል አድርገውብኛል። ኦንላይን እንዲሁም ደግሞ በቻልኩት አቅም አንድ ፕሮዳክት ሪሊዝ አድርጌ ነበርና በጥሬ እቃ እጥረት ምክንያት ፌል ሳይሆን አሁንም ስቲል ካገኘሁት መስራት ስለምችል ማለት ነው። የመጀመሪያው አንድ ማወቅ ያለባችሁ ነገር ኖባዲ ኬርስ አባውት ዩ። ማንም ሰው ስለእናንተ ግድ የለውም። whether you're trying to save the world, whether you're trying to change your life, whether you're trying to change your dreams, whether you're trying to change your family's life ምናምን ኖባዲ ኬርስ ማለት ነው። ልባችሁ ውስጥ ወይም ደግሞ ውስጣችሁ ውስጥ ያለውን ነገር ማንም ሰው አይረዳችሁም። ስለዚህ ምንድነው ማድረግ ያለባችሁ? እናንተ በውስጣችሁ ያመናችሁትን ነገር ይዛችሁ ፈጣሪያችሁን ይዛችሁ ጸሎት እያደረጋችሁ መስራት ያለባችሁን ነገር መስራት ማለት ነው። ሶ እኔም አሁን እያደረግኩ ያለሁት ነገር ያንን ነው። የተለያዩ ነገሮችን እየሞከርኩ ነው። ሶ ሆፕፉሊ ዋን ዴይ እግዚአብሔር ሲፈቅድ እንደሚሳካና እንደሚሆን ተስፋ አድርጋለሁ። ሌላኛው ምንድነው የተማርኩት አንዱ ወሳኝ ነገር ኢንጆይንግ ዘ ኬኦስ ወይም ደግሞ ዋኪንግ ትሩ ዘ ስቶርም ወይም ደግሞ በጣም ብዙ ችግርና ብዙ መከራም ደግሞ ብዙ ቻሌንጅ ሲያጋጥማችሁ በዛ ውስጥ ሁሉም ሰው ምንድነው የሚያደርገው? ጭምት ይሆናል፣ ኩስትር ይላል፣ ምናምን ይከፋዋል፣ ይደብረዋል፣ ምናምን ሰላም ሲባልም ሀይ ምናምን ነው የሚለው፣ አይስቅም፣ አይጫወትም። ስለዚህ እኔ አሁን የማደርገው I will try to enjoy every moment ማለት ነው። የምሬን ነው የምላችሁ። ምንም አይነት ኪዮስ ቢመጣ ያ ነገር እኔን እንዲጨምቀኝም ደግሞ እንዲያዳከመኝ ሳይሆን አስተምሮኝ እንዲያልፍ ነው የምፈልገው። ስለዚህ I try to enjoy everything. I try to enjoy the bad time. I try to enjoy the good time. So I'm trying to enjoy everything ማለት ነው። So life ይሄ ነው እንጂ ሁሌ ጣፋጭ ነገር ደግሞ ሁሌ ሰክሰስ፣ ሁሌ የሆነ ፎሎወር እንዲበዛ፣ ሁሌ የሆነ ነገር የሞከራችሁት ነገር እንዲሳካ መጠበቅ የለባችሁ። ምክንያቱም ትምህርቱን የምታገኙት ሞር ሳይሳካ ሲቀርም ደግሞ ከባድ ነገሮቹ ነው። ያው እኛ እንደ ባድ ወይም ደግሞ መጥፎ ነገር አይደንቲፋይ እናደርጋለን እንጂ it's just the path መንገዱ ያ ነው ማለት ነው። እዚህ አንድ አባባል እንደውም ትዝ አለኝ ማርከስ ኦሬሊየስ ያለው ምንድነው ያለው? many people they are afraid of days but they should be afraid of not living። ያው ከተሳሰቼ ሊሆን ይችላል ቃሉን፣ ግን ዋናው ሀሳቡ ምንድነው? ልጅ መፍራት ያለበት ነገር አለመኖርን ነው ይላል። ስለዚህ ያው ትክክል ነው። ሶ መኖር ስትጀምሩ ደግሞ አብዛኛው ቲንክ ይወስ አብዛኛው ቲንክ ማለት ነው ስፔሻሊ አስ አን አንትረፕረነር ወይም ደግሞ እንደ ቢዝነስ ማን ብዙ ኪዮስ ነው ያለው። ምክንያቱም ብዙ ቻሌንጅ ነው ያለው። በየጊዜው እንዳሰባችሁት ምንም የሚሄድ ነገር የለም ብዙ ጊዜ ማለት ነው። ስለዚህ የምትማሩት ደግሞ እንደዛ ነው ማለት ነው። ሌላኛው ደግሞ ምንድነው ኦኬ አሁን ላይ እየሰራው ያለሁት ሞዴሊንግ አካዳሚ ያለኝ እሱን እያስተማርኩ ነው። በአካል አትሞስፌር አስተምራለሁ፣ እንዲሁም ደግሞ በኦንላይን አስተምራለሁ። ሶ በኢትዮጵያ ለመጀመሪያ ጊዜ በአካልና በኦንላይን ማስተምር ነኝ። አንደኛው የሚያስቀኝ ነገር ምንድነው? ክሪቲክስ አለ። ሶ ሁለት አይነት ክሪቲሲዝም አለ፣ ኮንስትራክቲቭ እና ዲስትራክቲቭ ክሪቲሲዝም። ሶ ለኔ ሁለቱም ቦታ የላቸውም። ኦኬ ኮንስትራክቲቭን ትንሽ ቦታ ልሰጠው እችላለሁ፣ ትንሽ ማለት ነው፣ እሱንም ሰው ለይቼ ማለት ነው። በተረፈ ለኔ ምንም ክሪቲሲዝም ቦታ የለውም እና ኢቭን ኢንዱስትሪ ውስጥ ያሉ ሰዎች ማለት ነው ክሪቲሳይዝ ሲያደርጓችሁ ያስቋችኋል ማለት ነው። እኔ አሁን ከሌላው ተሽያለሁ ወይም አደገኛ ሆኛለሁ እያልኩኝ ሳይሆን የተወሰነ ነገር ማንም ሰው የማይሰራውና እነሱ የማይሰጡትን ቲፕ እንደውም የተወሰነ ነገር አድ ስታደርግ ኦኬ ልጅ እኮ እንደዚህ ነው ምናምን ነገር ይደርሳችኋል ወሬ ማለት ነው። ኢቭን የሚያስቀኝ ማለት ነው ስራችሁን አፕሪሺየት ያደርጉና ሜሴጅ ከላኩላችሁ በኋላ የሆነ ትንሽ ኢንካን ሲያገኝም ደግሞ በእነሱ እይታ ልክ ያሉ ነገር በእኔ ልክ ነው they will try to criticize you ማለት ነው። እና ይሄ የአንድ የሂውማን ኔቸር ስለሆነ በጣም የሚያስቅ ነገር ነው። ሶ እኔ መስቀባችኋለሁ እንጂ ስራ ፈትቼ እንትና እንደዚህ ያለኝ ምናምን እኔ ጋር እንደዚህ አይነት ነገር የለብኝም። ሶ አንድ ደስ የሚለኝ ባህሪ ይሄ ነው ማለት ነው። ሌላኛው ከ20 እስከ 40 ዓመት ያለውን ታይም ካጠቀማችሁ ሰዱት። እኔ አሁን ምንድነው እየተማርኩበት ያለሁት money is one of the things። ሁለተኛው I will try to understand the world ወይም ደግሞ ምድር እንዴት እንደምትሰራ መረዳት አለባችሁ። ለምሳሌ አሁን እንደምታዩት ዛፍ አለ ከጀርባ ሶ እንዴት ይሰራል? ውሃ ይቀበላል። ከዛ በሩት አማካኝነት ለሊፎችም ደግሞ ለቅርንጫፎቹ ይላል። ከዛ ነፋስ የራሱ ተጽዕኖ ያለው ሳላይት ሲያጡ ምን ይሆናል የሚለው ነገር አለ። ሶ ያንን ነገር ከራሳችን መጀመር አለብን። ሶ ሰውነታችን እንዴት ይሰራል፣ አእምሮአችን እንዴት ይሰራል የሚለው ነገር። ከዛ ደግሞ አቅራቢያችን ያለው ሰው፣ አጠገባችሁ ያለው ሰው፣ ፍሬንድ ሊሆን ይችላል፣ ፋሚሊ ሊሆን ይችላል። እስቲ አጥኑት። try to understand human nature። እኔ አሁን ገና እየተማርኩኝ ነው፣ ተማሪ ነኝ፣ እያየሁ እየተማርኩ ነው እና ደስ ይላል። ለምን ልክ አሁን የሆነ ሰው አንደርስታንድ አድርጋችሁት
ሌላ ጊዜ የሆነ ቦታ ስትሄዱ እንዳሁኑ ሰው የተወሰነ ተመሳሳይ ባህሪ ይኖረዋል እና መገመት አይከብዳችሁም። ኦኬ እንትና እንደዚህ ስለነበረ ይሄ ሰውዬም እንደዚህ ሊሆን ይችላል፣ ደግሞ እቺ ልጅ እንደዚህ ልትሆን ትችላለች። ስለዚህ አይ ቤተር ቢ ኬርፉል፣ ወይም ደግሞ የማያስደስታቸውን ነገር ካወቃችሁ ማድረግ የለባችሁ ማለት ነው። ሌላኛው በጣም የሚጠቅማችሁ ነገር ምንድነው? አይ ሃቭ ቢን ቱ ሰም ቢግ ሩምስ፣ በተወሰነ መልኩ ከትላልቅ ሰዎች ጋር ተገናኝቻለሁ። ሶ እንደዚህ አይነት ቦታ ላይ ስትሄዱ ራሳችሁ እንዴት ፕሬዘንት ማድረግ አለባችሁ የሚለው ነገር መማር አለባችሁ። እና ምን ያስቀኛል ዩ ኖ ዋን ኦፍ ስካም የሆነ ነገር ኤጁኬሽን ሲስተም ነው፣ በተለይ አፍሪካ ላይ ማለት ነው። ውጭ ሀገር ላይ በተወሰነ መልኩ በነፃ ይማሩና ቢያንስ የሚጠቅም ነገር ይማራሉ። እኛ ሀገር ያን ያህል የሚጠቅም ነገር አንማርም። በዛ ላይ ደግሞ ከፍለን ነውና እስካም ነው ብለው ለዛ ነው። እንዲሁም ደግሞ ትሩ ፖቴንሻላችንን እንድናወጣ አያግዘንም ማለት ነው። ስለዚህ 20 ምናምን አመት ነው ዩኒቨርሲቲ ተምሬ ያለው። ሶ 20 ምናምን አመት ተምሬ ያልተማርኳቸውን ነገሮች ያልተማርኳቸውን ነገሮች within a few years አእምሮዬን መጠቀም ሲጀምር እየተማርኳቸው ነውና ዋንስ አእምሯችሁን መጠቀም ሲጀምሩ የምሬን ነው የምላችሁ ትናደዳላችሁ። ለምን ብዙ ዌስት ያደረጋችሁት አመት አለ በደንብ ሳታስቡና ሪያላይዝ ሳታረጉ ነገሮችን ሳትረዱ የሄዳችሁበት ወይ ማለት ነው። አይኖ 90% ምናምን ሰው ስቲል አልነቃም፣ በደንብ አእምሮን አይጠቀምበትም። ስለዚህ እንዴት ነገሮች እንደሚሰሩ በደንብ ማወቅ መቻል አለባችሁ ማለት ነው። ሶ ለዛሬ ይሄ ነው ቪዲዮ። እንደሚመቻችሁ ተስፋ አደርጋለሁ። ቀልድ ነው። ከተመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ይህንን ቻናል ትልቅ ደረጃ ላይ እናደርሷለን። ይመቻችሁ።